ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እያማልሽ ንገሪኝ። እሺ ጋሼ፣ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሼ። ተረጋጋሽ ሰላም? ሰላም ለእናንተ ይሁን ማሮቼ። በላይክ ጀምሩት እስከ መጨረሻ ስሙት፣ አስተያየትም ስጡኝ ማሮቼ። ዛሬ ሰላምን ዳጣ ልጇ እንደሆነች ያወቀችበት ቀን ነው። ደስ ይላል። እሷም ለመውለድ እየተቀራረበች ነትና ልጇ ማወቃ ደስ ይላል። ልጇ ማወቋ ደስ ይላል። እሷ ዛሬ እየነገራት ንገረኝ እያለችው ያለች ውሃ መጣች እና እያለቀሰች ነበረች። ሰላም ምን ሆነች ነው የምታለቅሽው? አለቻትና ሂጂ አንቺ ልጅ ነሽ ሂጂ ያልኩሽ እኮ አለትና እሷ ደግሞ የልጅ ነገር ደጋግማ ስጠይቀው ነበረች እና አናደደችው። መጨረሻ ግን ሄደችና ለአብዬ ነገረቻት። ሰላም እያለቀሰች ናት። አባዬን ደግሞ ለኔ ልመታኝ ብሎ ነበር ሞታት መሰለኝ አባዬ፣ ሰላም እያለቀሰች ናት ብላ ነገረቻት ለአብዬል ማለት ነው። አብዬል መጀመሪያ ግን ሂጂ አባዬ ምን እየሰራ እንደሆነ ሂጂ አይተሽ ነይ ብላት ነው የሄደችውና ስትሄድ ደግሞ ንገረኝ ብላ ስታለቅስ ነበረች ሰላም። ከዛ ውሃ መጣችና አባቷ የመታት መስሏት ነው። እሷ ግን ንገረኝ ብላ ስታለቅስ ነበረች። ተረጋጊ፣ እነግርሻለሁ፣ ሌላ ቀን እነግርሻለሁ። ለእኔ አታስብም እንዴ? ይህንን ሁሉ አመት ደብቀሽ ቆይተሽ አሁን ትንሽ መጠበቅ ያቅትሻል አላትና አይ ዛሬ ሳትነግረኝ አታድርም ብላ ድርቅ አለችውና እያለቀሰች ማለት ነው። እነግርሻለሁ ችግር የለውም ግን ሚስቴ ከሰማች ነገር ይፈጠራል ብሎ እነግርሻለሁ ቆይ ጠብቂ ያላት። ከዛ ልጅቷ ሄዳ ስትነግራት ለአብዬል ደግሞ ተደብቃ እየሰማች ሳለች አባቷ አያትና ወደ ቁርፋ ወስዶ ለምንድን ነው እንደዚህ የምታረጊው? ምን ልትሰሚ ነው አላትና አይ ዝም ብዬ ነው አለችው። መኪና ውስጥም ካሜራ አድርጋ ነበር መሰለኝ። ለምንድን ነው ካሜራ ያደረግሽው መኪናዬ ላይ? ለምንድን ነው እንደዚህ የምታረጊው አላትና እኔ አላረኩም፣ እኔ እንደዚህ አላረግም ብላ ካደችው እና እንደዚህ እኔ በልጄ እንደዚህ ልሰቃይ ብሎ ተቆጣት ነበርና የሆኑት ነው። አብዬል ስትነገር ስትመከር አትሰማምና ይህንን ጸባይ ነው ጸባይ ነው የሚባለው፣ የማይቀየር ጸባይ ነው ማለት ነው። አንድ ሰው ጸባዩ ከሆነ ብትነግረውም ብትመክረውም ምንም አይቀየርም እና የእሷ ደግሞ ጸባይዋ ስለሆነ ልትቀየር አልቻለችም። እሷ ሲቆጣት ነበረ። ከዛ እናቷ ስትመጣ ደግሞ ምን ሆነሽ ነው እንደዚህ ሆንሽው አለቻት። አይ ምንም አባዬ እንደዚህ ሆኖ እንደዚህ ተቆጣኝ ምናምን ስትላት አይ እንደዚህ አራገሽም አባትሽ እኮ ነው እያኖረሽ ያለው አለቻትና ሰላም እያለቀሰች እንደነበረች ነገረቻት። ምን ሆና ነው ሰላም እያለቀሰች ምን ሆና ነው ብላ ነገረቻት ማለት ነው። እና ቆይ ጠይቃታለሁ ስትላት እኔ ልቀስቅሳት እንዴ? አሁን ልቀስቅሳትና ጠይቂያት አለቻት ማለት ነው። የወሬ ጥማት ማለት ነው። ምን እንደሆነች ለማወቅ ነው እንደዚህ ልቀስቅሳት እንዴ ያስባላት እንጂ ምንም ያስቸኩል ነገር አልነበራት ማለት ነው።
ለእናቷ ደግሞ ቀለበትስ መቼ ነው የሚያስርልኝ ስትላት እሷ አልሰማችም ነበረች። አባቷ አልነገራትም። እሱ ደግሞ ናታን አባቷ ሲጠይቀው አልወዳትም፣ ላገባት አልፈልግም፣ እንደዚህም አይሆንም ብሎት ነበርና እሱ ደግሞ ለሚስቱ ነው የነገራት እንጂ ለአብየል አልነገሯትም ነበር። እሷ አብየል እንደዚህ አለም እኔ ደስ ይለኝ ነበረ፣ ግን እሱ አይሆንም አለ፣ እምቢ አለ ስትላት እሱ እንዴት እንደዚህ ደፍሮ አፈቅራታለሁ ወዳታለሁ ይላል እንዲህ አይልም እኮ እንደዚህ ስትላት፣ አይ እንግዲህ ነገርኩሽ አባቱም እኮ ከኛ ጋር ሊዛመድ ይፈልጋል እና እኛ ምንም ማድረግ አንችልም። ወዳታለሁ ብሎ ቢናገር ኖሮ ደስ ባለኝ አለቻትና ትንሽ ተቆጣች። እየተጨነቀ እንዳለ ደግሞ ነገረችው ለናቲ ዳጣ ማለት ነው። አይ ይሄ ሁሉም ይችለዋል፣ ችግር የለውም አባት እኮ ሁሉም ይችለዋል ያስተካክለዋል ብሎ ትንሽ ያረጋጋት እና ሚስጥር እንዳትጠይቅ አለች። ሚስጥር ጠብቅ አለችው፣ ምንም እንዳትናገር ብላ ነገረችው ማለት ነው። ዳጣ ደግሞ ሰው መጨረሻ ላይ ንገረኝ ደውላ ቤት አልነበረም ደረጃና ደውላ ሰላምን ካልነገርከኝ ዛሬ ቤት አላድርም ያለህበት ቦታ እመጣለሁ ብላ ደውላለት፣ አይ እንደዚህ አይሆንም እመጣለሁ እኮ ቤት አላት ማለት ነው። አይ አይሆንም ዛሬ ካልነገርከኝ ብላ ደረቅ አለችና እሱ ደግሞ አረ እመጣለሁ ቤት እነግርሻለሁ ችግር የለውም ተረጋጊ ሲላት፣ እሷ ደግሞ ልትረጋጋ አልፈለገችም። ልጇ ማወቅ ነው የፈለገችው። ያለበት ቦታ እመጣለሁ ችግር የለውም ትነግረኛለህ ዛሬ ብላ እምቢ አለች ማለት ነው። እሱ ደግሞ ጠብቅሻለሁ እኔ ብሎ ወደ እሱ ሄደች ማለት ነው። እና ተረጋጊና እነግርሻለሁ መጀመሪያ ራስሽን አረጋጊ ከዛ እነግርሻለሁ ብሎ ነገራት ማለት ነው። ሰው በመጀመሪያ ቃል ግቢልኝ አላት። መጀመሪያ ነስ አረጋጊና እነግርሻለሁ ሲላት ቃል ገባችለት ማለት ነው። ለኔ ታቀኛለች አለችውና አይ ላንቺ አታቅም እኔ የጠረጠርኩት እንዳይሆን ደረጃ ጋሽ ያለችው ማለት ነው። እንግዲህ ነግርሻለሁ ራስሽን አዘጋጂ፣ ለማረጋጋት ተዘጋጂ እያለ እዛ ላይ ነው ያቋረጠው ማለት ነው። እና ነገም ምን እንደሆነ አብረን ምናየው ይሆናል። ግን ይነግራታል ዳጣ እንደሆነች ልጇ ይነግራታል በእርግጥ ማለት ነው። ከነገራት በኋላ ደግሞ ከቤት ሌላ ቤት ይከራያላታል ብዬ ተስፋ አደርጋለሁ። እሷና ዳጣ ይወጣሉ ብዬ አስባለሁ። በሚቀጥለው እስከምንገናኝ ባይ ባይ። ማረች ወዳችኋለሁ። ላይክ ማድረግ አትርሱ።